የሰውን ልጅ ጥሩ ማንነት ወደ አደገኛና አስፈሪ ማንነት ከሚቀይሩ መጥፎ ሁነቶች ውስጥ አንደኛውና ዋነኛው ንዴት ወይም ብስጭት ነው። እናንተን ሰው ሲያበሳጫችሁ መልሳችሁ ምንድነው? ንዴታችሁን ወደሚያስከብር ኃይል ለመቀየርስ ምን ያክል ርቀትን ትጓዛላችሁ? በዚህ ቪዲዮ የትኛውም የሚያበሳጫችሁ ሰው በስራው እንዲጸጸት ትክክለኛ ማንነታችሁን እንዲያውቅና በተለየ ሁኔታ እንዲያከብራችሁ የምታደርጉበትን 7 እጅግ በጣም ወሳኝ የሆኑ ጥበቦችን እንመለከታለን። በተለይ 7ኛ ላይ የምንመለከተው ጥበብ ማንም ሰው ሊያናድዳችሁ ሲመጣ በድጋሚ እንዲያስብ የሚያደርግና ደረጃችሁን በብዙ እጥፍ የሚጨምር ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 እጅግ በጣም ወሳኝ ከሆኑ ጥበቦች ውስጥ ከማንነታችሁ ጋር የሚሄደውን ለመተግበርም ቀላሉንና ከዚህ በፊት ተጠቅማችሁ የሰራላችሁ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እንግባ። የትኛውም ሰው አውቆም ይሁን ሳያውቅ ሲያበሳጫችሁ ወይም ሲያናድዳችሁ መጠቀም ካለባችሁ 7 እጅግ በጣም ወሳኝ ጥበቦች ውስጥ አንደኛውና የመጀመሪያው ምላሽ ከመስጠት በፊት ቆም ማለት ነው፣ ወይም ፓውዝ ቢፎር ሪአክት። ልክ እንደተናደዳችሁ ንዴታችሁን በተለያዩ መንገዶች ከመግለጻችሁ በፊት ቆም ማለት፣ ራስን ማረጋጋት፣ ስሜትን መግዛት፣ ራስን መግዛት፣ ራሳችሁ ላይ የገዛ ስሜታችሁ ባለስልጣን እናንተ እንደሆናችሁ ማሳየት። ብዙ ሰዎች ይሄን አያደርጉ። ልክ እንደተናደዱ ወደ እርምጃ ወይም ደግሞ ሪአክት ወደ ማድረግ ነው የሚሄዱት። ሪአክት የሚያደርጉበት መንገድ በጣም ሊለያይ ይችላል። አብዛኛው ሰው በንግግር ስሜቱን ሊገልጽ ይችላል። በተናደደ ጊዜ የተለያዩ ኃይለ ቃላትን በመናገር በኋላ የሚጸጸትበትን ንግግር በመናገር ከሱ የማይጠበቁ ቃላቶችን በማውጣት ግፋ ሲልም ደግሞ ንዴቱን በተግባርም የሚገልጽ ሰው አለ። ሰውን በመምታት፣ ዕቃ በመስበር፣ ሰዎች ላይ የተለያዩ ጉዳቶችን በማድረስ በእንደዚህ አይነት መንገድ ንዴታችሁን የምትገልጹ ከሆነ እናንተ በጣም ብዙ ነገር ይቀራችኋል። ህይወታችሁን አደጋ ላይ እየጣላችሁ ነው። ብስለት የሚባል ነገር የላችሁም ማለት ነው። በሳል ሰዎች የሚታወቁበት አንደኛውና ትልቁ ነገር ንዴታቸውን እንዴት መቆጣጠር እንዳለባቸው ያውቃሉ። ብልህ ከሆናችሁ ማንም ሰው አውቆም ይሁን ሳያውቅ ሲያናድዳችሁ ንዴታችሁን ለዛ ሰው አታሳዩት። ስሜታችሁን ዋጥ ታደርጉታላችሁ። ሪአክት ከማድረጋችሁ በፊት ቆም ብላችሁ ነገሮችን ትመለከታላችሁ። ሪአክት ባደርግ ምን ይመጣብኛል ብላችሁ አርቃችሁ ታስባላችሁ። አርቆ የማያስብ ሰው ብቻ ነው በስሜቱ የሚነዳው። ይህ በስሜቱ የሚነዳ ሰው ወይም ስሜቱን የሚያምን ሰው፣ በትንሽ ነገር የሚናደድና የሚበሳጭ ሰው፣ ኢቭን ብስጭቱ እንኳን እንዳለ ሆኖ ብስጭቱን የሚገልጽበትን መንገድ የማያስተካክል ሰው ለዛ ለብስጭቱና ለንዴቱ በኋላ ላይ በጣም ትልቅ ዋጋ ይከፍላል። በእንደዚህ አይነት መንገድ ውስጥ ማለፍ ማትፈልጉ ከሆነ ልክ ስትናደዱ ቆም በሉ። ሪአክት ከማድረጋችሁ በፊት ራሳችሁን ግዙ። ስሜታችሁን ያዝ አድርጉት። ማንም እንዳያቅባችሁ አድርጉ። አስተውላችሁ ከሆነ ቶሎ የሚበሳጩ ሰዎች ከብዙ ሰዎች ጋር ለመግባባት በጣም ይቸገራሉ። ሰውም የእነሱን ጸባይ ስለሚያውቅ እነሱን ላለማስቀየም ይርቃቸዋል። በዚህ መሃል ነው ማንም ሰው አይረዳኝም ብለው ማሰብ የሚጀምሩት። ብዙ ጊዜ እየተበሳጫችሁ የምትገኙ ከሆነ፣ ብዙ ጊዜ የምትናደዱ ከሆነ፣ በትንሹም በትልቁም ስሜታችሁ የሚጎዳና የሚነካ አይነት ሰዎች ከሆናችሁ አንደኛ ጤናችሁን ትጎዳላችሁ፣ ሁለተኛ ስሜታችሁን መግራት አትችሉም፣ ራሳችሁ ላይ ስልጣን ታጣላችሁ፣ ሶስተኛ በዙሪያችሁ ያሉ ሰዎችን ታስጨንቃላችሁ፣ አራተኛ ማግኘት ያለባችሁን ወይም መድረስ ያለባችሁ ቦታ ላይ ሳትደርሱ ተደናቅፋችሁ ትቀራላችሁ። ይህንን ሁሉ ላለማጣት ንዴታችሁን በሚገባ ተቆጣጠሩት። ሙሉ በሙሉ ስልጣኑን ለሱ አትስጡ። ስሜታችሁ እንዲነዳችሁ አታድርጉ። ኢሞሽናል ኢንተለጀንት እንደሆናችሁ በተግባራችሁ አሳዩ። ኢሞሽናል ኢንተለጀንት የሆኑ ወይም ደግሞ የስሜት ብልሃት ያላቸው ሰዎች የደስታም ይሁን የሐዘን፣ የብስጭትም ይሁን የሐሴት ምንም አይነት ስሜት ቢመጣባቸው ወይም ቢያጋጥማቸው እንዴት እንደሚቆጣጠሩት በሚገባ ያውቃሉ። ንዴት ማለት እሳት ነው። እሳቱን ደግሞ ማጥፋት የምትችሉት እናንተው ራሳችሁ ናችሁ። እሳቱንም ማባባስ የምትችሉት እናንተው ራሳችሁ ናችሁ። ያንን እሳት የሚያቀጣጥሉ ነገሮችን ማድረግ ትችላላችሁ። ያንን እሳት ደግሞ የሚያበርዱ ወይም የሚያጠፉ ነገሮችን ማድረግ ትችላላችሁ። ልክ ስትበሳጩ ብስጭታችሁን በተግባር ወይም በንግግር ለመግለጽ የምትሄዱ ከሆነ ያንን እሳት እያባባሳችሁት ነው። ሜቢ ቀስ በቀስም በጸጸትም ሆነ በሌላ ነገር ወደማይጠፋ እሳት ልትቀይሩ ትችላላችሁ። ይህንን የንዴትና የብስጭት እሳት የምታጠፉት ብቸኛው መንገድ ቆም ማለት ነው። ቶሎ ሪአክት አለማድረግ ነው። ለ3 ሰከንድ ብቻ ቆም ማለት ቀጣዮቹን የ3 ሰዓታት ጸጸት ያስቀርላችኋል። በተቃራኒው ግን ለ3 ሰከንድ ቆም ማለት አቅቷችሁ ወዲያው ሪአክት የምታደርጉ ከሆነ ለ3 ሰዓት ወይም ደግሞ ከዛም በላይ ለጸጸት ራሳችሁን አሳልፋችሁ ትሰጣላችሁ። ተናደዱ፣ ተበሳጩ። ማንም ሰው ይበሳጫል፣ ማንም ሰው ይናደዳል። ነገር ግን የንዴታችሁ ወይም የብስጭታችሁ መጠቀሚያ አትሁኑ።